የታዘባችሁ ነው ያያችሁ የተከታተላችሁ ነው ደግሞ እዩ ሉቀት ፓተርኖቹን እዩ አንድ ሁነት ሳይሆን ደጋግሞ የሚያደርጋቸው ነገሮች አንድ የሆነ ባህሪ የዴታ ፖይንት ነው ይባላል 3 ጊዜ የሚደጋገም ነገር ደግሞ ፓተርን ነው ይባላል ከዚህ ስታዲዎች አሁን ስቲቭ ጆብስ ናርሲሲዝም ነበረበት ይባላል በጣም አስቸጋሪ ሰው ነው አብሮ ለመስራት ይላሉ ግራንዲዮሲቲም ነበር በቃ ትልቅ መሆንና ይሄን ተጠቀመበትና የራሱን ቢሄቪየር ለጥሩ ነገር ተጠቀመበትና በጣም ክሪኤቲቭ ብሪሊየንስ ይወይል አዳዲስ ነገር ፈጠረ አፕልን ዘ ሞስት ቫሊድ ካምፓኒ ያደረገው 1988 ሊፈርስ ባንክራፕት ሊሆን ጫፍ የደረሰ ካምፓኒ ነው ሰማይ ያደረሰው ግን የመስሪያ ቤቱ የሥራ ባህል ቶክሲክ ሆነ አሰባለ ሱልጣን ባራክ ኦባማ የሚመራውን ህዝብ አገር ህዝብ ስሜት ኢምፓቲክ ሆኖ ያል ሚረር ያረጋል ይሄ ችሎታ ምን አገኘው ህዝብን እንዲያነብ በጣም ኢራሽናል ሰው ተነሳስቶ ወደ በቀል ምናምን ሊሄድ ሲል የማረጋጋት እንዲችል አድርጎታል ቴራኖስ የምትባለው ይሄ ኤሊዛቤት ሆልምስ ይሄ ሮል ፕሌይንግ የሚባለው ቅድም ያየ ነው እና ግራንዲዮሲቲ ችግር ነበረባት እና ዝም ብላ ኢኖቬት አድርጊያለሁ ምናምን ዲሉዥናል ሆነች ማንዴላ የትውልድ ስቃይን ይረዳል ይሄ ጎሳዊ ሀፍረት የሚባል ትራይባል ሸሙ በጥቁሮች ላይ ያደረሰው ነገር ሁሉ ያውቃል ይሄን ስላወቀ በሁለቱም ሳይድ በጥቁሩ እና ጥልቅ በሆነ ሰው ሰብአዊነት እየተመራ አገሩን እንዳይፈርስ አድርጓል አንድነት ገንብቷል ተቋሞቻችን ለሰው ለእውነተኛው ሰው ለሐሳቢው ሰው ሳይሆን በተግባር መሬት ላይ ያለው ሰው የሚሰሩ ተቋማት አድርገን እንዴት እንገንባቸው አሰራር የምናበጀው ተቋማትን የምንገነባው ለጻድቃኖች አይደለም በስሜት የሚናጡ ጎሳዊ የሆኑ ብዙ ችግር ያለባቸው ሜሲ የሆኑ ግን ደግሞ ብሪሊያንት የሆኑ ሰው ልጆች ናቸው ለነሱ ነው የምንሰራው ከሰማይ የወረዱ አይደሉም ቅዱሳን አይደሉም የራሳቸው ድካምና ጥንካሬ ያላቸው ተቋማት ስንገነባ ትልቁ ችግር ምን መሰላችሁ አይዲያሊስቲክ ዲዛይን ያለው ለምሳሌ ኢትዮጵያ ውስጥ አይታችኋል ኢንተርናል አፌርስ የሚባል ያለው መስሪያ ቤት አለ የለም አሁን መከላከያ ወፓለው አይደል መሰለኝ ወፓለው እንደ ወፓ አይነት ነገር ግን ኢንተርናል አፌርስ በጣም እንትን ነው ኢምፖርታንት ነው እነሱ በኢንተርናል አፌርስ የነበረው የነሱ ግምገማ ነው ኢንተርናል አፌርስ የለም አሁን ፖሊስ አሁን አሜሪካ ኢንተርናል አፌርስ ትልቅ ኢንስቲትዩሽን ነው ይሄ ባንድ ዋገን ኮምራደርሺፕ ስላለው ሄደብት ከስ አብሮ ነው የሚቆመው መምህር ሄደብት ከስ አንዱ መምህራን አብሮ ነው የሚሆነው ባይዘው ተማሪ ቢከሳት ብዙ አያዋጣው በጣም ራሽናል ሰው ካላገኘ ማለት ኮሌጂያል ሙያዎች አሉ አብረህ የምትቆምላችሁ ለምሳሌ ሰዎች ህግን አሰራርን ያከብራሉ ምክንያታዊነት ሁሉ ነገር ያሸንፋል ፍትሃዊ ስንሆን ሰዎች ለኛ ታማኝ ይሆናሉ ዕውቀት ያለው ሰው መልካም ባህሪ ያለው ከሐሳቦች መካከል የተለያዩ ሐሳቦች ተፋጭተው አሸናፊው ምርጡ ሐሳብ ነው ብሎ ካሰብ this is wrong እነዚህ all these are wrong እነዚህ ነገሮች ስሜትን ፍራቻን ቅናትን ታማኝነትን ተጽኖ ምናምን ስታተስ መፈለጋችንን ጎሰኝነትንና ሌሎች የሰው ልጅ ተፈጥሯዊ ማንነት የሰው የሂውማን ኔቸር ሎስ ኢግኖር ያደርጋሉ ግምት ውስጥ ያስገቡም ልክ አይደለም አሰራሮቻችን ተቋም ግንባታችን በሰው ልጅ ተፈጥሯዊ ማንነት ላይ ተመስርተን እንዲሁ ምን እናድርግ እናያቸው አንድ ባንድ ለምሳሌ የሰው ልጅ ተፈጥሯዊ ማንነቱ እውነታ ምንድነው የሰው ልጅ ስሜታዊ ነው ግልጽ ነው ስለዚህ
ተቋሞቻችን ኢሞሽናል ባፈርስ፣ ሪቹዋልስ፣ ቫሊዴሽንስ የሚባሉት እንትኖች መገንባት አለባቸው። this should be the design principle። ሰዎች ስልጣን ይፈልጋሉ፣ ተጽዕኖ ይፈልጋሉ፣ ዶሚኔት ማድረግ ይፈልጋሉ። ክሊር ነው። አሁን የህወሓት ግምገማ እኮ ስልጣን ትፈልጋለህ ነበር እኮ አገንስት ሂውማን ኔቸር። አሁን 1 ሚሊዮን ሰው ምናምን እያስጨረሱ ለስልጣን ፍላጎት ብለው አሁንም እንዋጋለን እያሉ ነው ያያያችኋቸው ነው። ከነሱ በላይ ስልጣን የሚፈልግ ሰው አለ? ከስልጣን ሲነሱ በየቢሮው ያለቅሳሉ ይሄዱ። ከስልጣን ሲነሱ ሄደው ደደቢት ገብተው ይዋጋሉ። ይሄ ሁሉ ሲያስጨርሳሉ። እነዚህ ሰዎች ስልጣን ትፈልጋለህ ብለው ሰውን ይገመግማሉ። እንግዲህ እኔ ቆለኛ ነኝ። ለምሳሌ የፈለኩትን ነገር አልደብቅም። ስልጣን ሲይዙ ተጠያቂነት ስርዓት እንዲኖር፣ ቼክ ኤንድ ባላንስ እንዲኖር፣ አንቼክድ የሆነ ቁጥጥር የማይደረግበት ልጓም የሌለው ስልጣን እንዳይሆን ማድረግ ነው እንጂ የምትችለው አይ እየታገለ ስልጣን ትፈልጋለህ ራሱ እየፈለገ ይገመግምሃል። እንዴ ስልጣን ሲያገኝ እኮ ኮንግራቹሌሽን ብለህ ቴክስት አደረክልኝ ብለህ ያኮርፋል እኮ። እንዴ ስልጣን ፈልጎ 17 ዓመት በረሃ ወርዶ ታግሎ ልጅነቱን ትቶ ከዛ በኋላ ደግሞ እዚህ 40 ምናምን ስልጣን አግኝቶ አሁን ደግሞ ተነሳ ሲባል ደደቢት በረሃ ገብቶ አሁንም ግምግባው ስልጣን ፍላጎት ነው የሚኖር ጤኛ የደምጠቀ ግን አንዳንዱ ይልና እንትን ሄዶ ከዛ በስሙ ሲጠራ ደስ ይላል። አያችሁ ይላል አይደል? ስጋ ቤት ምናምን ወስዶ በስሙ እንደዚህ አድርጉ ምናምን የኔ ስጋ ለቻለ እሱን አምጣት ምናምን ዝም ብሎ እኮ ነው ደስ ይለዋል። ከዛ ደግሞ ባለቤቱ ሲያቀርብለት ራሱ አይደል በቃ የተከበረ ይመስለዋል። we want recognition። እሱን ካጣን ደግሞ እናቱ ገበያ ሄደችበት ህፃን ልጅ ነው የምንመስለው። እናቱ ገበያ ህፃን ልጅ ጥላው ስትሄድ እንዴት ነው የሚሰማው? ያለቅሳል ለምቦጭን ጥሎ። እንደዛ ነው የምንሆነው ያ ሪኮግኒሽን ስታተስ ስናጣ። ደግሞ ሰዎች ኢጎ አላቸው፣ ሀፍረት አላቸው። አንድ ሰዎች ለምሳሌ ምን ኮርነር ድካታ እናደርግ ሲወጡ ሰዎች በክብር እንዲወጡ ሴፍ ኤግዚት። ሰውን ኮሬክት ስታደርግ ፐርሰናሊ ለብቻው ፕራይቬትሊ። ሁለተኛ እድል መስጠት መልካም ነው። ቢኮዝ የምታመጣው ሰው ደግሞ ያኛውም ሰው ኢጎ አለው ሼም አለው። ከዛ ነፃ የሆነ ሰው የለም። ኢጎና ሼም ከሌለው ደግሞ ሰው አይሆንም። ሰው ልጅ ሀፍረት ከሌለው ምን ሊሆን? ሼም እኮ ነው የሚይዘን አይደል? ውስጣችን ላይ የምንፈልገውና የምናስበው ነገር እኮ ሰይጣን እኮ ነው። ሶሻል ኮንትሮል ሜካኒዝም እኮ ነው። ኖርም ምናምን እኮ ይዞን ነው። ለምንድን ነው ሰው ዲያስፖራ ሆኖ ሲርግ አውሬ ምን ሆነው? ሶሻል ኮንትሮል ስለሌለ እኮ ነው። እዚህ ሃይማኖት አብረን በማህበራዊ ህይወቱ ይዘናል። እዛ በጣም መሰዳደቡ ሃይማኖት ክፍፍሉ ምናምን በቃ ከባድ ይሆናል አይደል? because there is no social control። የሂማን ኔቸር ኢግኖር በማድረጋቸው ሂማን ኔቸርን የሰው ልጅ ተፈጥሮን ግምት አስገብተው ያልተዋቀሩ ስርዓቶች እንዴት ነው የፈረሱት? እንዴት ዋጋ ከፈሉ? ኮሚኒዝም ለምሳሌ ሰዎች ሰልፍለስ መሆን ይችላሉ። ለኮሌክቲቭ ኢንተረስት ራሳቸውን ያስገዛሉ። የግል ጉዳያቸው ወግድ በደብ ላይ ይቀጥላሉ አለ። ውሸት ነው። ሰዎች አምቢሽን አላቸው። የራሳቸው ባለቤት ሊሆኑበት የሚፈልጉ ነገር አለ። ፕሮፐርቲ ይፈልጋሉ፣ ሪኮግኒሽን ይፈልጋሉ። አፈረሱት። ኮሚኒዝም is against humanity completely። አሜሪካ በቃ የመሰላት ሳዳም አምባገነን ስለሆነ የሳዳም ልጆች መጥፎ ነበሩ። ሰርግ ቤት ሄደው ሰርግ የተደረገ ባለ ከሙሽራው ከወንዱ ሙሽራዋን ቀምተው ይወስዱ ነበር። ከሙሽራው ጋር ተገናኝተው አንድ ቀን ምናምን አሳብ ይልኩለት ነበር። ኡዴይና ምናምን የሚባሉት የወርቅ ቅብ መጸዳጃ ቤት ነበራቸው። ሲንኮ ወርቅ ቅብ በጣም ግፈኞች ናቸው። ሰው እነዚህ ግፈኞች ስለሆነ ስናስወግድላቸው ኢራቅ ይወዳላል። አልሆነም ግን ትራይባል አይደንቲቲ አለ። ከውጭ የመጣ ሞዴል መሆን እንደዛ አይደለም። ተዋግቶታል። ፋሉጃ ያ መጥፎ የሚባለውን ንጉሳ እንትናቸው ፕሬዝዳንታቸው ሞተውለታል። ፋሉጃዎች የመጣበት አካባቢ መጥፎ የራስህ መጥፎ የሚባል ነገር አለ። የራስ ሰይጣን የሚባል አለ። ምንድነው? እንትና ከሲንጀርን የሆኑ ሰዎች መጥተው ኒክሰን is a bastard አሉት። yes my brothers Nixon is a bastard but he's our bastard እና እንደዛ ዘምቻለሁ እና so